ቲንክ በመጨረሻ እሺ ሰላም ሁላችሁም። ያው እኔና የፍቅር ታሪክ የሚጀምረው 11ኛ ክፍል እያለው ነበረ። ሃይ ስኩል ላይ ነበረ እና አብረን ነበር አንድ ክላስ አንድ ዲስክ ላይ ነበረ የምንማረው። ያው ከ17 ዓመቴ ጀምሮ ማለት ነው። ያው ልጅ ከነበርንበት ጊዜ ጀምሮ 11ም 12ኛም ክፍልም አብረን ነበር የምንማረው። ደን ከዛ በኋላ 12ኛ ክፍል ውጤት ከመጣልን በኋላ ሀረማያ ዩኒቨርሲቲ አብረን ጀመርን ማለት ነው ትምህርት። ከዛም በኋላ 3 ዓመት አብረን ከተማርን በኋላ ተመረቅን። በአጋጣሚ ሆኖ እንደተመረቅን እሱም ስራ አገኘና ሌላ ሀገር ሄደ ማለት ነው። እኔም በዛው በሀገሬ ላይ ስራ አገኘው፣ ስራዬን ጀመርኩ ማለት ነው። ይሰማል አይደል? አዎ ይሰማል። ከዛም በኋላ ያው በዲስታንስ ፍቅር ጀመርን ማለት ነው። ኦልሞስት ከ11ኛ ክፍል ጀምሮ የነበረ ነገር ነበረ። ከዛ በኋላ እያልን ዲስታንስ ላይ ፍቅር ምናምን ተጀመረ እና ኦልሞስት በቃ እኔ ስጠብቅ እንጋባለን እያለኝ 6 ወር ጠብቂ፣ 1 ዓመት ጠብቂ ምናምን እያለኝ ያው ስንፋቀር ስለነበረም ያው ፊውቸር ላይ የሆነ ነገር ይኖረናል ብዬ ኤክስፔክት ስለማደርግ እኔም እሱን እየጠበቅኩት እንደዛ እንኖር ነበረ ኦልሞስት። ከዛ ሁሉ ጊዜ በኋላ ኦልሞስት በቃ ከተለያየን በዲስታንስ ፍቅር በኋላ ከ4 ዓመት በኋላ ያው እኔ አበቅቶኛል፣ ሴት ነኝ፣ እድሜም አለ፣ ብዙ ነገር አለ እና ስራዬን ሰርቼ የራሴ ኑሮ መኖር ፈልጋለሁ ስል የዛኔ እሱም ካለበት ሀገር መጣና አንቺን ነው ማግባት የምፈልገው፣ እባክሽ ሌላ ሰው ጋር እንድትሆኚ አልፈልግም ብሎ ፕሮፖዝ አደረገ። ቤተሰቦችን በአጋጣሚ የምኖርበት ሀገር ነው ያሉት። በስነ ስርዓት ፕሮፖዝ አደረገ ምናምን ተጋባን። ከዛ በኋላ እኔ ሙቭ ማድረግ ነበረብኝ እሱ ወደሚኖርበት ሀገር። ምክንያቱም ትዳር ተራርቆ ስለማይሆን እሱ የተሻለ ስራ ገቢ ስለነበረው የተሻለ ገቢ ወደሚኖርበት ቦታ እንሂድ ብለን ሄድን ማለት ነው። የዛኔ ግን እኔ ሲሄድ ያው የቤተሰቦቼንም ትቼ ሁሉ ነገሬን፣ ስራዬንም፣ ጓደኞቼንም ኤቭሪቲንግ ትቼ ነበረ የሄድኩት። ከዛ በኋላ ነበረ ነገሮች መቀያየር መለዋወጥ የመጡት ማለት ነው እና ትዳር ውስጥ ከገባን በኋላ ኦልሞስት 4 ወር ከቆየ ምናምን በኋላ እኔ አረገዝኩኝ። በአጋጣሚ መብራት ይጠፋና ስልክ እንቀያየራለን ማለት ነው። ያው ሴሜን የእሱ ስልክ ውስጥ አስገባለሁ፣ እሱም የእኔ ስልክ ውስጥ ሴሙን አስገብቶ እሱ ወደ ስራ ይሄዳል፣ እኔ እሱን ስልክ ይዛለሁ ማለት ነው። እና በአጋጣሚ ዝም ብዬ እያየው ምናምን በአጋጣሚ ቴሌግራም ላይ ስገባ ልጅቷን አላቃትም፣ ፎቶ የእሱ ፎቶ ኦልሞስት ወደ 8 ወደ 9 የሚያህል የቀለበቱ ላይ የለም ማለት የቃል ኪዳን ቀለበቱ የለም፣ ፎቶ ይላላካል ምናምን፣ የስራ ደረጃ ፕሮሞሽን ምናምን ይላላካል። እና ያው በቀጥታ ጠይቄው ነበረ፣ የአክስቴ ልጅ ናት ምናምን አለኝ። በአጋጣሚ እኔ ዛኔ 1 ወር ነው 2 ወር እርጉዝ ነበርኩኝ። ከዛ በኋላ ማናት ምንድናት ማወቅ ፈልጋለሁ በደንብ። የአክስትህን ልጅም ብትሆን ለምንድን ነው የኛ የራሳችንን ኢንከም ለሌላ ሰው ሼር የምናደርገው? ፎቶ ስለምንድን ነው እጅህ ላይ ቀለበት ሳታደርግ የምትልከው ብዬ ጠይቄው ነበረ። እና ምንድነው የሰጠኝ መልስ በዛን ጊዜ ላይክ ፎቶ ኤዲት እንድታደርግልኝ ነው፣ እሱ አይፎን ስላላት ነው፣ የእኔ ሳምሰንግ ስለሆነ ነው ምናምን ነበር ያለኝ። እሺ ሪፕሌይ እንኳን አላረገችልህም ኤዲት አድርጋ፣ ምንድን ነው ትይዛችሁ ምናምን ብዬ መጠየቅ ጀመርኩ ማለት ነው። እና በቃ ምንም ነገር ሊለኝ አልቻለም፣ እኔም ሊዋጥልኝ አልቻለም። በዛ ላይ ጓደኛም ቤተሰብም ዘመድም በአካባቢ ላይ ስላልነበረ በጣም ረበሽና ከውስጤ ሊጠፋልኝ አልቻለም ነበረ። ፕላስ እያለ ሌሎች አይነት ውሸቶች መጡ። ላይክ እሱ ባንክ ላይ ነበር የሚሰራው፣ 500,000 ብር እየሰራው ተሳሳትኩኝ፣ እሱን እንትን ማለት አለብኝ መመለስ አለብኝ፣ ባንክ ላይ ኦዲተሮች ይመጣሉ ምናምን ይለኝ ነበረ። እንደ አንድ ሚስት እኔ ደግሞ እሱን ለመረዳት ለማገዝ ስለምፈልግ ምንድን ነው ማን ነው ብሩን እንደዚህ ወስዶብህ ላይ እሱ ዶላር ቼንጅ ያደርጋሉ ባንክ ላይ እና
ዶላሩን ሳይልክልኝ እኔ ካስተመር ስለነበረ የሚታመን ካስተመር ስለነበረ ዶላሩን ሳይልክልኝ እኔ በብር ቀይሬ ላኩላት ነበር እሱ የሚለውና ላይክ ከዛ በኋላ እንዴት እንደዚህ ሊሆን ቻለ? እኔ ደግሞ በአጋጣሚ ሆኖ ስራ ላይ የኢትዮጵያ ይሄ ፌዴራል ጠቅላይ አቃቤ ሕግ ቢሮ ሰርቼ አውቃለሁ እና ማነው ምንድነው አካውንት ላይ እናግደው ምናምን የሚሉት ነገሮችን ጠይቀው ነበር እና ስለሱ ማንነት ውሸት እየዋሸ መሆኑ እኔ በቀላል ነበር የገባኝ ማለት ነው። ላይክ ሰውየው ማን ነው መታወቂያውን ስጠኝ ባለበት እንዲያዝ ፖሊስ ጣቢያ እናመልክት ምናምን የሚሉትን ጥያቄዎች ወደሱ እያመጣው ስመጣ መሸሽ ጀመረ ማለት ነው። በቃ ከዛ በኋላ ምንድን ያለኝ በቃ ሰውየው መልሶልኛል፣ በቃ ምንም አይነት ችግር የለም ምናምን አለኝ። ለካ ከኔ ጀርባ ቤተሰቦቹን ብር ጠይቆ ምናምን ያንን ብር አሟልቶት ወዴት እንደወሰደ ፈጣሪ ነው የሚያውቀው። ኦልሞስት ወደ 500,000 ብር ማለት ነው ከኔ ኋላ ስቲል ነው። ስለዛ ብር የት ይግባ ምንድን ይግባ ሰማይ ይግባ ዲፋይን ያደርገው ነገር የለም። እኔ ውስጥ እስካሁን ጥያቄ አለና በጣም የሚጨንቀኝ አንደኛው ይሄኛው ነው። ሁለተኛው ልጅቷንም ደግሞ ይሄ ያለው ምናምን ነገር አጣርቼ ነበረ። ይሰማል አይደለ? የተቆራረጠ ነው ድምጼ? ምንም አልተቆራረጠም፣ ይሰማል። እኔ እኮ ሚውት ማድረገው ያንቺ ተቆራረጠ ይሰማል እና እሺ እና ምንድነው ቤተሰቦቹንም ጠየኳቸው። ምንድነው የተፈጠረው ነገር? እናንተ ብር አዋጣችሁ ለባለቤቴ ስትሰጡት እኔ የሚስት ሀቅ የለኝም ወይ? እንዴት ነው እንደዚህ የምታደርጉት? ሰው ትዳር ላይ ያለ ሰው እኔ እርጉዝ ነኝ፣ እዚህ ሀገሬንም ቤተሰቤንም ሁሉ ነገሬንም ትቼን የመጣሁት እና እንዴት ከኋላ ብር ጠፍቶብኛል ሲል እናንተ እኔን አይመለከትም ወይ እንዴት ትሰጣላችሁ ምናምን አልኳቸው እና አይ እኛም እሱን አላመንነውም ተቸግር ያለው ብሎን ነው እኛ የሰጠ ነው እንጂ አላመን ነው አሉኝ። ከዛ እኔ ምን አሰብኩኝ፣ ያው ሰውም ሳይሰባ ገበናችንን በቃ ያጠፋውም ጥፋት ካለ እንደ ባልና ሚስት እንድናወራ በአንድ ጠረጴዛ ዙሪያ ላይ ጠራሁት፣ አስቀመጥኩት። በቃ ሰማኝ። እኔ ስለማፈቅረክ የምር ስለምንዋደድ ከድሮም ጀምሮ ስለምንተዋወቅ ነው አብረን ያለ ነው። ምንም ጥፋት አጥፋ ምንም ልጅም ይኖርህ ሚስትም ይኖርህ ደብቀ ያደረግከውም ነገር ይኖር ሰው ልጅ ትችላለህ። ስለዚህ እኔ ጎረቤት እንዳይሰማ ከፈለግ ቤተሰባችንም እንዳይሰማ ማንም እንዳይሰማ ከፈለህ ሚስትህ ነኝ ምትለኝ ነገር ሰማለው። ግን አልኩት ፈጣሪህን ምትፈራ ከሆነ ጽንሱ ሆዶ ውስጥ ያለውንም ልጅ ያንተም ከሆነ ምትወደው ከሆነ እኔን የምታከብረኝ ከሆነ እድል ልስጥህ፣ እውነቱን ብቻ ንገረኝ፣ ልረዳህ ዝግጁ ነኝ። አልጮህም፣ አልረብሽም፣ ጎረቤት አይመጣም፣ ማንም ምንም አይልም፣ ንገረኝ አልኩት ማለት ነው። ከዛን ያው እሱም ቁርአን ማለልኝ ነካ፣ አልዋሽሽም አለኝ። ከዛ በኋላ እኔም ማዳመጥ ጀመርኩ፣ አልጮኩም። በቃ ኮንትሮባንድ ጀምሬ ነው ከሰው ላይ ብር ተበድሬ ነው። ላንቺ ብነግርሽ ደግሞ ትናደጃለሽ፣ ይከፋሻል፣ እሺ አትይኝም ኮንትሮባንድ እንድጀምር። ለዛ ብዬ ነው ለኛው ለውጥ ብዬ ነው እንደዚህ የጀመርኩትኝ፣ ሌላ ነገር አይደለም። እና ባክሽ በቃ ከዛ በኋላ ከሰርን። ለዛ ነው ኮንትሮባንዱ ሲያዘብን በአጋጣሚ መድኃኒት ነበረ፣ በቃ ፋርማሲ ለመሸጥ ነበረ ከቀረጥ ነፃ ተያዘብን መንገድ ላይ። ጉምሩክ ደግሞ ሲይዝ ደግሞ መድኃኒት አይወጣም። በቃ ታገደን፣ በዛው ብሬ ከሰረ። ለዛ ነበር የተበደርኩት አለኝ። አመንኩት፣ ምክንያቱም በፈጣሪው ስለማለልኝ ማለት ነው። ሰው ምንም ነገር ባይተማመን ቢቀር ያው በፈጣሪ ስለሚተማመን ያው አንድ ሰው እምነት ሁሉም ሰው እስካለው ድረስ ያው በእምነቱ ከማለ ደግሞ ስለሚታመን ብዬ ማለት ነው። ከዛም ያንን ቀማታ በሰላም አድሬ ሁሉን ነገር ረስቼ በነጋታው በአጋጣሚ ታላቅ ወንድሙ ጋር ስንደዋወል ምን ይለኛል፣ እንዴት አትነግሩኝም? በቃ በጣም ቤስት ነን ከወንድሞቹ ጋር እና እንዴት አትነግሩኝም? ይሄ ሁሉ ነገር ሲፈጠር እኔ እናንተ ቤተሰብ አካል አይደለሁም ወይ? ቢያንስ እናንተ አላችሁ ብዬ ነው እዚህ ሀገር ላይ መጣሁት ምናምን አልኳቸው። ኧረ እኛም አላመንነውም ኮንትሮባንድ እሰራለሁ ሲል ከጂጂ ጋር ወደ ድሬዳዋ ነበረ ሙቭ እናደርጋለን ያሉት እና የገዛበትን ቦታም ሪሲትም የሚቀበሉበት ቦታም ደግሞ ሰዎቹ ሊነግረን አልቻለም። ስለዚህ ምንም የሚያሳምን ነገር ስለሌለ አንቺ ያልነገርንሽ ምን በየቀኑም እየጠየቅነው ነው ምናምንበት ነገር ሲኖር እነግርሻለን ምናምን አሉኝ። በጣም ተናደድኩ። ምክንያቱም ማታ ላይ እድል ሰጥቼ ሁሉን ነገር ካወራን በኋላ
እንደ አዲስ ትዳሬንና ህይወቴን ለመቀጠል እኔ እድል ሰጥቼው እየኖርኩበት ባለው በሳለ ውሸት መሆኑን አረጋገጥኩ ማለት ነው። ሁለተኛ ዙር ላይ ከዛ መልሼም ደግሞ እሱንም ስጠይቀው ይሄ የሚያሳይ ውሸት ነው ብሎ እንጂ አረጋገጠልኝ። ወንድምየው ኮንትሮባንድ እሰራለሁ እያለ ነው ካለ እውነት ነው። ኮንትሮባንድ የሚባለው ነገር አለ ማለት ነው እዛ ጋር አይደለም ያለው ወንድምየው። እኔ እርግጠኛ አይደለሁም፣ ምክንያቱም ከወጫሌ ነው የገዛሁት ካለ መድኃኒቶቹን ሪሲት አላመጣልኝም። ድሬዳዋ ላይ ነው መድኃኒቶቹ የሚሸጡት ደግሞ ካለ ደግሞ የሚቀበል ፋርማሲ ደግሞ ጓደኞቼ ናቸው ያለው ደግሞ ጓደኞቹን ላገኛቸው አልቻልኩም፣ ሊያዋሩኝም አልቻሉም። ስለዚህ ይሄ ነገር እውነት ነው ብዬ ስለማላምን እውነቱ ላይ ስደርስበት ለአንቺ እነግርሻለሁ ብዬ ነው እንጂ ልደብቅሽ ፈልጌ አይደለም አለ ማለት ነው ወንድምየው። ስለዚህ ደረሰኛ ለማቅረቡ ነው እንጂ ታሪኩ የነገረሽ ባልሽ የማለልሽ የነገረሽ ታሪክ እውነትም ኮንትሮባንድ ነው ማለት ነው ወንድም አይደለም። ከዛ በኋላ እሺ ቆይ ቀጥሽ። ከዛ በኋላ ባለቤቴንም ደግሞ ስጠይቀው አው እንትን ነው አለኝ። ውሸት ነው አለ ራሱ በራሱ አፍ መልሶ። በቃ እብድ ነው የሆንኩት ማለት ነው። በዛ ላይ ጉዝ ነኝ። በቃ ምን እንደማደርግ አላውቅም። ስራዬን ትቼ ነው የሄድኩት ኤቭሪቲንግ እና በቃ በጣም ብጥብጥ ተፈጠረ ቤት ውስጥ። ከዛ በኋላ ቤቱን ትቶ ሄደ ወደ ውጭ ምናምን። እኔ በቃ ራሷ ትረጋጋ ምናምን ጎረቤት ብሎ በቃ ሄደ ወጣ ማለት ነው። ዜን ከዛ በኋላ ጠራውት መጣ ምናምን። ወንድሙ በአጋጣሚ የምንኖርበት ሀገር ውስጥ ነበረ። ታላቅ ወንድሙ መጣ ቤት። ለሶስተኛ ዙር እድል እንስጥህ እውነቱን ብቻ አውራ ተባለ ማለት ነው። ዜን ከዛ በኋላ ምን ይላል? እኔ ማይሆን ሱስ ውስጥ ገብቼ ነው ቁማር ጀምሬ ነው ይሄ ኳስ ቤቲንግ ምናምን የሚያስይዙታል አይደል? እሱን ጀምሬ ነው 300,000 ብር ቁማር ጀምሬ ነው 300,000 ብር ደግሞ ለሰርጋችን ለኒካ ጊዜ አንዳንድ ነገሮች ወጪ ያወጣዋቸው ናቸው አለ ማለት ነው። ዜን ከዛ በኋላ እኔ ምን አሰብኩ? ይቻል ሀቡ ላቋርጣችሁ እንዴ? ፋታ አይሰጥም እስክትጨርስ ታሪኩ። እዩ ከመጣው አመቱ ነኛል፣ ግን ማውራት አልችልም። ዳታ ነው በዋትስአፕ ወይ ቮይስ ላርክልሽ ወይ ተገብታ ታወራሽ ያለውን ችግር። ከዛ በኋላ ምን ተፈጠረ? ወንድሙ መጣ ምንኖርበት ቤት። ከዛ በኋላ እኔን ማስቀመጠ እሱን ማስቀመጠ። በተደጋጋሚ የዋሻ ነው። ለመጨረሻ ጊዜ እድል እንስጥህ አውራ ተባለ ማለት ነው። ከዛ በኋላ ምን አለ እሱ ያው 300,000 ብር መጀመሪያ ላይ 500,000 ብር ጠፋብኝ ነው፣ ግን አሁን ደግሞ ብሎ 600,000 ብር አለና 300,000 ብር የኒካ ፕሮሰስ ሽንሽን አሁን ላኪልኝ እና እኔ ለኤምባሲ ያስተላልፍልሻለሁ። ኤምባሲ ይደውሉልሽና ፖሊስ ይጣ። ከዛን ያው 300,000 ብር ኒካ ፕሮሰስ ላይ እያለን የነበረ ጊዜ የጨረስኩት ብር ነው። 300,000 ብር ደግሞ ያው ቁማር ተበልቼ ነው አለ ማለት ነው። ሶስተኛ ሪዘን የዛኔ ሲል በቃ እንደዛም ሊሆን ይችላል ብለው ቤተሰቦቹ አመኑት። ያው እኔ ግን በተደጋጋሚ እየዋሸኝ ስለነበር ልቤ ምንም ነገር ሊያምነው አልቻለም። ለዛ ምን አሰብኩኝ? በአጋጣሚ ሆኖ በቴሌ ብርና በኮሜርሻል ባንክ ነበረ ይሄ ቁማር የሚጫወትበት ቤቲንግ ምናምን ይኳስና እኔ ያው በስራ አጋጣሚ ምክንያት ብዙ ስራ ቦታዎችን ሰራ ነበር። ላይክ ኢትዮጵያ ኢንቨስትመንት ኮሚሽን፣ ፌዴራል ጠቅላይ አቃቤ ሕግ ምናምን ላይ ሰርቼ ስለማቅ በነበረበት ቦታ ላይ አክሰሱ ስለነበረ ይላኩላቸው ቁጥሩን፣ አካውንት ነምበሩ ምናምን። ከሱ ኋላ ቼክ አስደረግኩ ማለት ነው። ትራንዛክሽን ካለ በዚህ በቁማር 300,000 ብር የገባ ካለ ብዬ ማለት ነው። ዜን ሳይ ምንም አይነት ነገር የለም። ስቲል ነው ሶስተኛ ውሸት ማለት ነው። ከባድ ውሸት ፕላስ ደግሞ በቃ ውሸቱ እንትን ሲልብኝ የሆነ ነገር ተጠራጠርኩ። ትዳር ልንጀምር አካባቢ ምን ይለኝ ነበር? ከመጋባታችን በፊት 3 ወር ጠብቂኝ፣ 6 ወር ጠብቂኝ፣ እንጋባለን 1 አመት ጠብቂኝ ሲለኝ ሮ ልንጋባ ስንል ያው 3 ወር ጠብቂኝ፣ 6 ወር ጠብቂኝ ምናምን እያለኝ ነበረ ብዙ ጊዜ የሚቆየኝ ነው። መጨረሻ ላይ የተስማማና የተጋባንበት ምክንያት ምን ነበረ? ያው እኔ ኢትዮጵያ አየር መንገድ ስራ አግኝቼ ነበርና ወደ አዲስ አበባ ስራ ለመጀመር በወሰንኩበት ሰዓት ላይ ነበረ መቶ የተጋባ ነው እና የሰጠኝ ሪዝን ነበረ። ምን ነበር ያለኝ? ያው አላህ ረህመት ያድርግለትና አባታችን ሲሞት እናቴ ቤት ኪራይ ውስጥ ትኖራለች እና ምን ትለኝ ነበረ? ልጄ እኔ ቤት ኪራይ ውስጥ መሰቃየት አልፈልግም፣ የሰው ዓይን ማየት አልፈልግም እና እባክህ የኔ የሚባል ቤት ስራልኝ ትለው ነበረ።
እና ምንድነው ያለኝ እሱ እኔ ቤት ሰራለው መሬት እገዛለሁ ምናምን ብልሽ ሴት ነሽ ይሄን ሁሉ ፕሮሰስ እስክታደርግ ድረስ ተበደረ ምን ብለህ መሬት ቤት እስክገዛ አልጠብቅህም ስለምትኝ እኔ ደግሞ ስለማፈቅርሽ ላጣሽ ስለማልፈልግ ይዘነ እየዋሸሁሽ ነበር። ለዛ ነው 6 ወር 3 ወር ምናምን እያልኩሽ እንድትጠብቂኝ ጊዜውን ያራዘምኩት እንጂ አፈቅርሻለሁ እወድሻለሁ አለኝ። አንድ አይምሮ እንዳለ ሰው ስናስብ ለእናቱ ያሰበ ለቤተሰቡ ያሰበ ነገ ጧት ትዳር ቢይዝ ለልጅም አባት ለሚስትም ደግሞ ጥሩ አባትም ይሆናል ባልም ይሆናል ብዬ ስላሰብኩ ስላመንኩበት እስከዛሬ ቆየበትን ምክንያት በዛ ላይ ቤቱን አሳይቶኛል። ይሄ ቤት ለእናት እየሰራሁት ያለሁት ቤት ነው ከወንድሞቼ ጋር በመተባበር መሬቱን የገዛ ነው ምናምን ብሎ አሳይቶኛል። ይሄ እንደዚህ አይነት ውሸቶችን ትዳር ውስጥ ሳስብ ያ ነገርስ ውሸት ቢሆን ብዬ አሰብኩ። ያው ሰው ልጅ ነኝ ውሸት ሲበዛበት እስከዛሬ ድረስ እንደዚህ ጋር ያደረኩን ያለው ነገር ውሸት ቢሆንስ ብዬ ቤተሰብ ጠየቁ ማለት ነው። የነሱን ቤተሰብ ደስ በሚል ሁኔታ በጣም ነው የሚወዱኝ በጣም ነው የሚያከብሩኝ እና ምንም ነገር አይዋሹለትም ለሱ። ከዛ ምንድነው ያሉኝ ምን አይነት ቤት አሉ ለእናታችሁ የሚሰራ እንደዚህ ብሎ ነበር ስንጋባ ምናምን አልኳቸው። እና ምን ያህል ብር ነው ያዋጣው ስላቸው አንዲች ብር አላዋጣም። ሲጀመር እናታችን ቤት ኪራይ ተንከራተተች አልነበረም። ሁሉ ነገር ከታላቅ ወንድሙ ጋር ነበረ የምትኖረው እሷና ምንም እየተባለ የነበረው ነገር ሁሉ ውሸት ነው ተባልኩ ማለት ነው። እና ያው እንደነዚህ አይነት ነገሮች መፈጠር የጀመሩት ያው ውሸቶችን ማወቅ የጀመርኩት እኔ ከተጋባም በኋላ ነው። ኦልሞስት እርጉዝ ከሆንኩኝ በኋላ እና ምን ማድረግ እንዳለብኝ አላውቅም። ላይክ እነዚህ ነገሮች ይሄ ቅኔ አልተፈታም። በዚህ በኩል አንዴ ዶላር ነው ይላል፣ አንዴ ደግሞ ኮንትሮባንድ ነው ይላል፣ አንዴ ደግሞ ቁማር ነው ይላል፣ ደግሞ ለቤተሰቦቼ እንደዚህ ብር ለእናቴ እንደዛ ሰርቼላት ነው ይላል። እና ብዙ በብር በኩል ያለው ነገር ላይ በጣም ከባድ ነበረ። ከዛ ጎን ለጎን ግን እንትኑ ባህሪ ጥሩ ማለት ያው ሰው ልጅ ምን ይባላል ሰው ልጅ ቢጠላ እውነት አይጠላም ይባላል። እና ጥሩ ባህሪ ያለው ሰው ነው። ቤት ውስጥ አይሳደብም፣ አይማታም፣ አይጨቃጨቅም፣ እንትን አይልም። ነገር ግን እነዚህ ነገሮች እኔ የደረስኩባቸው ነገሮች ናቸው። ላይክ እንደ አንድ ሚስት ሪስፔክት ያደርገኛል፣ የሚገባኝን ነገር ቤት ይሰጣል፣ አይሳደብም፣ አይማታም። እና መጨረሻ ላይ እናቴ ጋር ነበር ሄጄ የወለድኩትኝ። አሁን ልጄ 3 ወሩ ከ1 ሳምንት ነው። እና ይሄ ቅኔ እስካልተፈታ ድረስ እኔ የሆነ ነገር ልቤ ላይ ኖሮ መኖር አብሬው ስለሚከብደኝ ብዙ ጊዜ ብጠይቀው ለኛ ትዳር ብዬ ያወጣሁት ነው ለኛ ትዳር ብዬ ያወጣሁት ነው ይለኛል። እና በጣም ነው የሚጨንቀኝ እኔ። በዛ ላይ ደግሞ ያቺ ያልኳችሁ ቴሌግራም ላይ የሚልክላት ፎቶ ቀለበቱን እያወለቀ ሳጣራ ምንድነው የወንድሙ ሚስት የሩቅ ዘመድ ናት። ኦልሞስት መጋባትም ይችላሉ ኤቭሪቲንግ፣ ግን አልተጋቡም። ልጅቷ ጋርም አውርተን ነበረ። ላይክ ትንሽ ግጭቶች ነበሩ ከሷ ጋርም ቢሆንም ለምሳሌ አሁን አንድ ሰው እኔ ያው አድቫይስ እንድታደርጉ የምፈልገው ካለበቂ ምክንያት 600,000 ብር ለቤቴ ብቻ ነው አንድ ሰው ያወጣውት ቢልና ያው እኔ ቤቴንም ስለማውቀው ፕላስ ተደርጎ የተገዛ ምንም አይነት ትልቅ ማቴሪያሎች ሆኑ ምንም ስለሰርጉም ድባብ እያንዳንዷን ካልኩሌሽን ስለማውቃት በምን አይነት ሚስ ላስባት እና በጣም ግራ ስለተጋባው ያው እንድታማክሩኝ ስለፈለኩኝ ነው። አመሰግናለሁ። ያው አንቺን ስሰማሽ እኔ በእሷ ቦታ ብሆን ምንድነው የሚሰማኝ እያልኩ እያሰብኩ ነበረ። እንደ ማንኛውም ሚስት ባልሽ የሚያወጣውን ወጪ የማወቅ መብት አለሽ። ባልሽ 600,000 ብሩን እንደ ቤት ነው ያወጣሁት ካለ የታልቃው የተገዛው እቃው ከሌለ ለየትኛው ቤት እቃ ማለት በላችሁበት፣ ጠጣችሁበት፣ አስቤዛን የተደረገበት ምንድነው? የለም ምንም ነገር የለም። ቤት ውስጥ የተገዛው እቃ ነው የታለ ማለት የሚታይ ነገር የሚዳሰስ ነገር የለም አቡ። ምክንያቱም ሰርግ ሲሰረግ እኛ ቤት ነው የተሰረገው፣ የሴት ቤት ነው የሚሰረገው። ሙሉ ወጪ እዛው ፋሚሊ የኛ ቤት ምናምን ነው ካልኩሌሽኑ። እኛ ቤት የቁማሩ ሱስ ምን ላይ ደረሰ? 300,000 በቁማር ሱስ ነው፣ 300,000 በሰርጋችን ነው ተብሏል። የቁማር ሱስ ቆመ ደግሞ ቀጥል ነገር ነው አይደለም። ጓደኞቼን ጠይቄያቸው ነበር ኮሜርሻል ባንክና ቴሌብር የሚሰሩ ያው እሱ በዚህ መንገድ ዋሻታለሁ ውስጥ ለውስጥ ገብታ ትራንዛክሽኑ አታይም ብላ ነው
ከስር አጋጣሚ በስራ አጋጣሚ ብዙ ሰዎችን ታዋውቅ ያለውና ሳጣራ ምንም እንኳን 300 ሺህ አይደለም 10 ሺህ እንኳን አይሞላም ዝም ብሎ ይጫወታል አሉኝ። ያው 50 ብር 100 ብር እንጂ 5000 ብር እንኳን አውጥቶ አያውቅም በተአምር። እሺ ቆይ ስለ ገንዘቡ ራሱ አንድ ጥያቄ የሚያስነሳ ነገር ነው። ሁለተኛ ደግሞ ስለዛች ልጅ ቴሌግራም ላይ ቀለበቱን አውልቆ ፎቶ ስለሚልክላት ልጅስ አውርታችኋል? ምንድነው ለምንድን ነው ልክላት አለ? ምክንያቱም ምንድነው ስጠይቅ? በጣም በሚገርም ሁኔታ ልጅቷን ከትዳር በፊትም ከትዳር በኋላም አላውቃትም። ማናት ምናምን ስለው ያክስቴ ልጅ ናት ነው ያለኝ። ኦኬ ያክስቴ ልጅ ከሆነ ታዲያ ቀለበት ማውለቁ ምን አስፈልገው? ፎቶ ልትላላክ ትችላለህ ኢትስ ኦኬ። ግን ቀለበት ማውለቁ ምን አመጣው? ቃል ኪዳን ቀለበትህ ነው። 9 ፎቶን በ9 በተለያየ ቀን ነው የተነሳኸው። ልከህላታል ስለው ፎቶ ኤዲት እንድታደርግልኝ ነው አለ ማለት ነው። ፎቶ ኤዲት እንድታደርግልህ ከፈለግ ኢቨን ፎቶ ኤዲት እኮ ሰው እንዲያደርግ ሲላክ እኮ ሪፕሌይ ይደረጋል። ፎቶ ኤዲት ካደረገችለት በኋላ ሪፕሌይ ይደረጋል። ሶ ሪፕሌይ የተደረገ ነገር የለም። በዛ ላይ ደግሞ የስራ እድገቶቹ ፕሮሞሽኖቹ ደግሞ ይሄን ያህል ተጨምሮልኛል እንደዚህ ሆኛለሁ ምናምን የሚባባል ነገር ይልክላታል። ፕላስ ደግሞ ውጪ ላይ እሷን እያዋራት ቤት ሲመጣ የእሷን ኮንታክት ይደልታል። ብዙ ነገር እና በቀጥታ ጠይቄው ነበር ለስራሷም ምንድነው ያለኝ አክስቴ ልጅ ናት። እኔ አክስቴ ልጅ እንዴት ማግባት እችላለሁ? እንደ እህቴ ናት፣ አብረን ነበር የምንኖረው ምናምን ብላ ይላል። እና እሱ ለምን እንደዛ ከሆነ ታዲያ ያዋራህ ማጥፋቱን ለምን አስፈለገ? እኔ አጎቴን ልጅ ባወራ አላጠፋም። ኖርማል ኮንታክት እንዴት ይጠፋል? ኢቭን ስልክህ እንኳን ሪከርድ የለውም። ዝም ብለህ አዋርተህ እንኳን ለመተው ትችላለህ። ለምንድን ነው የምታጠፋው ስለው በቃ በጣም ተከፋ ምናምን። እኔ በአጋጣሚ ሆኖ አስተዋውቆኝ ነበረ ከእሷ ጋር በቀጥታ ጠየኳት ማለት ነው። ጠየኳት ያው ሰላም ተባባልን ከእሷ ጋር። ሀቡዬ ልቀጥላ። ቆይ ልጅቷን እኮ እኔ ለኤምባሲ ፖሊስ ከቢሮ ጋርም ተጣልታለች። ከመዳም ጋር ተጣልታ ማዳም ቢሮ መለሰቻት። ከቢሮ ጋር ስለተጣላች በዛ ቢሮ ሌላ ቤት መግባት አትፈልግም። ነፃ መሆን ነው የምትፈልገው። ቢሮ ደግሞ ኦኬ እኔ ጋር ካልፈለግሽ ከኔ ቢሮ መውጣት የምትፈልጊ ከሆነ ክፈይኝ 3,000 ድርሃም ክፈይኝ አለቻት። እሷ ደግሞ 3,000 ድርሃም የላትም። ቅያሪ ሰራተኛ ከወሰደችማ ቢሮዋ አንቺ ስቲል የቢሮዋ ነሽ። ለምን ቅያሪ ሰራተኛ ወስዳለች? ስለዚህ አንቺ ስቲል ንብረትነትሽ የቢሮዋ ንብረት ነሽ። ቢሮዋ ናት በአንቺ የምታዘው። ከሀገርሽ ያመጣችሽ እሷ ናት። ስለዚህ ቢሮዋ አንቺን መሸጥ መለወጥ ትችላለች። ለማዳም ሽጣሽ ለ2 ዓመት ነው ማዳም ለ2 ዓመት ነው ለአንቺ 5,000 ድርሃም ከፍላ ከቢሮ የገዛችሽ ለ2 ዓመት ነው። 2 ዓመት ኮንትራክሽን ሳትጨርሺ ከማዳም ጋር ተጣልተሽ ኤኒታይም ቢሮ ከተመለሽ ቢሮ ለማዳም ሌላ ሰራተኛ የመቀየር ግዴታ አለበት፣ ወይንም የቀረውን ገንዘብ የመመለስ ግዴታ አለበት ተሰልቶ 5,000 ድርሃም ሲካፈል ለ2 ዓመት ተሰልቶ የቀረውን ለመዳም ይመልሳል። ያ ቢሮ ደግሞ ከኪሱ ወጥቶ የተመለሰውን ብር ከአንቺ ይቀበላል። አንቺ ነፃ መሆን ከፈለግሽ፣ አንቺ ቢሮውን ለቀሽ መውጣት ከፈለግሽ፣ 5 አልከፍልም ኮንትራቴ እስከሚያልቅ ቢሮውን አገለግላለሁ ካልሽ ቢሮ ለሌላ መዳም ደግሞ ይሸጥሻል። ተግባባን? መብትና ግዴታቸውን ስታውቁ ህይወት ይቀላቸዋል። ከ6 ወር ካለፈ ለመዳም እሱ ድሮ ቀረ ማርያም 2 ዓመት ነው። 2 ዓመት ቢሮ አንቺ ላይ ኃላፊነት አለበት። 2 ዓመት ማዳም ቤት ደሞዝ ባይከፈልሽ ምን ባይልሽ ቢሮ ደውለሽ ማዳም እኮ ደሞዝ ይስጥ ኦልሬዲ አንቺ 6 ወር አልፎሽ ስላንቺ አያገባኝም አይልም ቢሮ፣ ግዴታው ነው። ስለዚህ መክፈል ካልፈለገች የግድ ተታርቋ ሌላ ቤት መግባት ነው። ካልፈለገች ለቢሮ 3,000 ድርሃም መክፈል ካልፈለገች ቱ ቢሆንስ 3,000 ድርሃም አልነበረም መሆን የነበረበት 2,500 ድርሃም ነበር። ቢሮ 500 ድርሃም ጨምራባታለች። የ1 ዓመት የ2 ዓመት 5,000 ድርሃም ሲሆን የ1 ዓመት 2,500 ድርሃም ነው። ቢሮዋ 500 ድርሃም
ፈርቅ ይዛባታለች፣ ጭማሪ ጨምራባታለች እንጂ እሷን መክፈል ካልፈለገች 1 አመት ሌላ ቤት መግባት። ስድስት ወር ካለ ሮጠብኝ ማሪ ኮመንት ካንስሌሽን ግዴታቸው ነው። ግዴታቸው ከሆነ አሰጫታ ሂጂ ተቀበያ ወረኛ። ህጉን ካላወቅሽ ህግ የሚያቅሰው ሄደሽ ጠይቂ። ታሜን ሂጂና ጠይቂው። ታሜን ጠርቼ እዚህ ጋር እሱን ገብቶ በደንብ አድርጎ ፍትፍት አድርጎ ያስረዳል። ስለዚህ እንደምንም ብላችሁ 1 ቤት 2 አመታችሁን ለመጨረስ ሞክሩ። 1 ቤት 2 አመታችሁን ሳትጨርሱ ወደ ቢሮ እየተመለሳችሁ ቢሮ በነፃ ካንስሌሽን ይሰጠኛል ብላችሁ ተስፋ እንዳታደርጉ። ቢሮ በነፃ ካንስሌሽን አይሰጥም። ስለዚህ የማዳመን ባህሪ 10 ቤት ከምትቀያይሩ በ2 አመት ውስጥ ቢሮ ከሚያስገባችሁ የ80 ሰው ቤት ከምታጸዱ፣ የ80 ሰው ቤት ሽንት ቤት ከምታጥቡ 1 ቤት ጸባያችሁን አሳምራችሁ ጥርሳችሁን ነክሳችሁ ችላችሁ 2 አመት ኮንትራታችሁን ጨርሱ። ከዛ ነፃ ናችሁ በቃ። ከዛ ማዳም ካንስሌሽን አልሰጥም ብትል መንግስት ባፍንጫዋ ካንስሌሽን ያሰጣል። ሌበር ኦፊስ ትደውያለሽ። ሌበር 2 አመት ኮንትራክሽን ከጨረሽ ካንስሌሽንሽን ይሰጥሻል። አለቀ። ቤቱ ተስማማሽ አልተስማማሽ 2 አመት ከጨረሽ ግዴታ የለብሽም፣ ነፃ ነሽ። አንቺ እዚህ ሀገር ስትመጪ ለ2 አመት ኮንትራት ነው የመጣሽው። 2 አመት እንደምንም አንገትሽን ደፍተሽ ጥርስሽን ነክሰሽ ከሰራሽ ከ2 አመትሽን እንደጨረሽ ማዳም ካንስሌሽን ትያታለሽ። ለአናማ ባጥሽ ካንስሌሽን ካለችሽ ሌበር ኦፊስ ትደውያለሽ። ካንስሌሽንሽን ተቀብለሽ ነፃ ነሽ። 28 ቀን መንግስት ይሰጥሻል። 28 ቀን ስራ ፈልገሽ የፈለግሽበት መግባት ነው። ገንዘብ ካለሽ ደግሞ በ2 አመት ውስጥ ያጠራቀምሽው ገንዘብ ካለ ደግሞ በ28 ቀን ውስጥ ቶሎ ፍሪ ቪዛ ኢቃማ አሰርተሽ ነፃ ትሆኛለሽ። የፈለግሽውን ስራ ስትፈልጊ፣ ፓርታይም ስትፈልጊ፣ የሱቅ ስራ፣ ኤኒ ስራ ትሰሪያለሽ። ያንን ለማድረግ 2 አመት እንደምንም ታግሰሽ ኮንትራክሽን መጨረስ አለብሽ። ከሀገርሽ ስትመጪ የመጣሽው ለ2 አመት ኮንትራት ነው። ገባሽ? ያ ቴንኪው። ወደ ኢኩ ስንመለስ በጣም ከባድ ሲትዌሽን ላይ ነው፣ ሁኔታ ላይ ነው ያለሽው። የእውነት እኔ ራሴን በአንቺ ቦታ ላይ ሳደርገው ጥሩ ባህሪ ያለው ባልሽ ያከብረኛል፣ ይወደኛል፣ ይንከባከበኛል። ግን ደግሞ ከጀርባዬ 600 ሺህ ብር አጥፍቷል። 300 ሺውን በቁማር 300 ሺውን በቤት ለትዳራችን ያጠፋሁት አለኝ። ለትዳራችን አጠፋው የሚለው ቤት ውስጥ የተገዛ የሚታይ የሚዳሰስ ምንም አይነት እቃ የለም፣ ግን ብሩ ጠፍቷል። ለሆነች ልጅ ደግሞ ቴሌግራም ላይ ፎቶ ይልካል። ቀለበቱ የጋብቻ ቀለበቱን አውጥቶ ምንድናት ብዬ ስጠይቀው መጀመሪያ አክስቴ ልጅ ናት ብሎ ነበር። በኋላ ላይ ስደርስበት የወንድሙ ሚስት የሩቅ ዘመድ ናት፣ ልጋባ ቢሉም ሊጋቡ የሚችሉ ናቸው አልሽ። ለምን ዋሸ? ጠይቀሻል ወይ ለምን እንደዋሸ? ማለት አንድ ሰው ያለ ምክንያት አይዋሽም። ስንዋሽ የምንዋሽበት ምክንያት አለ። የምንፈልገው ነገር ሲኖር ነው የምንዋሸው። ለምን ዋሸ የሚለውን ነገር አንቺ በጣም ጠርጣራ ጎበዝ፣ ከባልሽ ጀርባ በደንብ የምትመረመሪ ሴት ነሽ። እንግዲህ ታሪክሽን ትናገሪ እንደተናገርሽው ያልገባሽበት ቀዳዳ የለም ለመመርመር። ገንዘብ ወጣ ገባ፣ በዚህ ቴሌብር አልቀረሽ፣ ባንክ አልቀረሽ፣ ምን አልቀረሽ፣ ሁሉንም መርምረሻል። ጎበዝ ነሽ፣ ንቅት ያልሽ ነሽ። አንቺ አይምሮሽ ምን ይልሻል? ለምን ዋሸ? ልጅቷ ለምን ያክስቴ ልጅ ናት አለ መጀመሪያ። የምንዋሸው የሆነ ነገር መደበቅ ስንፈልግ ነው አይደል? ለምን ዋሸ? ምን አለሽ? በኋላ ላይ ማድረጊ ያክስቱ ልጅ እንዳልሆነች ስትባንኝ እና ያክስት ልጅ እንዳልሆነች ደርሽበታለሁ ስትዩ ምን ነበር ምላሹ? አዎ ያክስትህ ልጅ አይደለችም፣ በስነስርዓት አጣርቻለሁ። የወንድምህ ሚስት የሩቅ ዘመድ ናት። ግን በጣም በሚገርም ሁኔታ እሱም ኮድ አላቸው። ሁለቱም የሚሉት ያክስቴ ልጅ ናት፣ ያክስቴ ልጅ ናት ምናምን ነው የሚባባሉት ሁለቱም ማለት ነው። ሪያሊቲው ግን እዛ ጋር የለም። እና ምንድን ነው እኔ ምን እንደሆነ እስካሁን ስቲል ነው ለእኔ ምንትን ነው ቅኔ ነው የሚሆንብኝ። ምክንያቱም አንዴ ዶላር ነው ኤክስቼንጅ ሳረግ ነው የካሰርኩት ይላል፣ አንዴ ኮንትሮባንድ ነው ይላል፣ አንዴ ደግሞ ለትዳራችን ነው፣ አንዴ ለቁማር ነው። ሁሉም ነገር ውሸት እንደሆነ ደርሽበት እሱም አምኗል።
ኢቨን የኔን ቤተሰብ እሱን ቤተሰብ በተሰበሰበበት እኔ ከውሸታም ሰው ጋር በፈጣሪ ሙሉ ከሚዋሽ ሰው ጋር መኖር አልፈልግም። አፋቱኝ ስል ቤተሰብም ደግሞ ያው እንደሚታወቀው ብዙውን ጊዜ ምንድን ነው የሚለው ማፋታት አይፈልግም የማንም ቤተሰብ እና ምንድን ነው የሚሉት በቃ ያለፈው አለፈ ብሩ በምንም ይጥፋ አንቺ እርሽለትና ኑሪ ነው የሚሉት። በዛ ላይ እርጉዝ ነሽ። አሁን ወልጃለሁ አልሐምዱሊላህ። ልጅ 3 ወር ከ1 ሳምንቱ ነው። በቃ ልጅ አለ በመሀላችሁ ስህተት ይፈጠራል። ባልና ሚስት እንትን ይላል ይጋጫል እና እርሽለት ነው በእኔም ቤተሰብ በሱም ቤተሰብ የሚለው። እኔ ግን ምንድን ነው የምለው እውነቱን ይንገረኝና ይቅር ማለት ካለብኝም ይቅር ብዬው እቀጥላለሁ። ይቅር ማይባልም ከሆነ ትዳር ምርጫም ስለሆነ ወስኜ መቀጠልም አለመቀጠልም የኔ ስለሆነ እንደሚሆን አደርጋለሁ ነው የምላቸው። ግን ምንድነው የሚሉኝ በእኔም በሱም ቤተሰቦች እሱም ደግሞ እውነቱን ሊናገር አይፈልግም። በቃ እንደዛ ነው ነው የሚለው። በቃ ለቤቴን የጨረስኩትን የሚታይ ነገር አለ የለም ይባላል። በቃ ግግም ብሏል። ግን ምንድነው ምን መሰለሽ አሁን እኔ በአንቺ ቦታ ብሆን ላይክ አንቺ ላይ የደረሰው ነገር እኔ ላይ ቢሆን የደረሰው የገንዘቡን ጉዳይ ቁማርም ጀምሮ ከሆነ ባሌ በችግርም በደስታም ጊዜ አብሬው ስለመሆን ቁማሩን እንዲተው የስነ ልቦና ሐኪም ጋም የተለያየ ሱስ ቢይዘው ምንም አይነት ሱስ ነው የምልሽ ቢይዘው ችግሩን አብሬው አሳልፋለሁ። ላይክ እረዳዋለሁ፣ አግዘዋለሁ ከዛ ሱስ እንዲወጣ የምንም አይነት ነገር ሱስ ቢይዘው። ግን ከሌላ ሴት ጋር እያወራ ከያዝኩት ግን አይዶን ነው ማለት ከሌላ ሴት ጋር እያወራ ይዤው ግን ያቺ ሴት ዘመዴ ናት ብሎ በኋላ ላይ ሳትሆን ስትቀር ከባድ ነው። የገንዘቡን ጉዳይ ይቀርለዋለሁ። ቁማር ውስጥም ገብቶ ከሆነ እንዲወጣ አረደዋለሁ። እንደ ሚስት ከጎኑ ሆኜ አግዘዋለሁ ከዛ ችግር እንዲወጣ። ይቅርም እለዋለሁ ላጠፋው ገንዘብ። ግን ሌላ ሴት ጉዳይ ግን ለምን ልቡ ፈለገ? በቃ እኔ እዛ ጋር አይዶን ነው። በጣም በዚህ ጉዳይ መወሰን በጣም ከባድ ነው። የገንዘቡ ጉዳይ ቀላል ነው ማለት ነው። አውዬ ደግሞ የረሳሁት አንቺ ግን ሞር የምታወሪው ስለ ገንዘቡ እንጂ ሞር ያሳሰበሽ ስለ ገንዘቡ እንጂ ስለ ሴቷ ጉዳይ ብዙም እየደጋገምሽም እያወራሽ ያለሽው ስለ ገንዘቡ ነው። ላይክ ሞር የሚያጣራሹ ለምን እንደዚህ ስለ ገንዘቡ ነው። ላይክ ስለ ሴቷ ብዙም ማለት ገንዘቡ ነው ሞር አሳሳቢ ላንቺ አይደለም። ሁለቱም ለእኔ አሳሳቢ ነው። ግን አሁን ምንድነው አሁን ለምሳሌ አንድ ሰው ወይ ሌላ ትዳር አለው ለማለት ወይ ደግሞ እየማገጠ ነው ለማለት አንድ ሰው ጊዜ ያስፈልጓል፣ ሰዓት ያስፈልጓል። ታይም ኢንተርቫሉን ሳይ ጠዋት 1 ሰዓት ተኩል ስራ ይወጣል። ከስራ ልክ እንደወጣ ሮጦ ቤቱን ነው የሚመጣው። 5 ሰዓት ተኩል 6 ሰዓት ቤት ይመጣል። የባንክ ቤት ሰራተኛ እንደዛው ነው የሚወጣው። 8 ሰዓት ሲሆን ወደ ስራው ይሄዳል። ማታ 12 ሰዓት ከምናምን ስራውን ቢጨርስ ኢሚዲየትሊ ነው ወደ ቤቱ የሚመጣው። ኢቭን እሁድ ብቻ ነው ረፍት ያለው። ጠዋት ኳስ ይጫወታል። ኳስ ተጫወተ፣ ቀጥታ ወደ ቤቱ ነው የሚመጣው። እኔ እስከማውቀው ድረስ ትዳር ከተጋባንበት ጊዜ ጀምሮ እስካሁን 1 ዓመት ከ3 ወራት የትም አያሳልፋትም። 1 ደቂቃ ካለው ወጥቶ እንኳን ከጓደኞቹ ጋር እንኳን ኳስ አያይም። በዴስ ቲቪ ቤት ነው ቁጭ ብሎ የሚያየው ከኔ ጋር። የትም ነው የሚያወጣው። ውጣና እንኳን ብትይው አያይም። ምንም አይነት ሽርፍራፊ ሰዓቶችን እንኳን እኔ ጋር ነው የሚያሳልፈው። የሆነ ሰው ለምሳሌ አሁን ሌላ ትዳር አለው ወይ ደግሞ ያጣራውበት ትዳር አለው ለማለት እዛ ቦታው ለምሳሌ ፊልድ ስራ አለኝ፣ ስብሰባ አለኝ ምናምን ብሎ መሄድ ይጠበቅበታል የሆነ ሰው። እኔ ግን ትዳር ውስጥ እያለሁ እኔን ጥሎኝ 1 ቀን ግማሽ ቀን እንኳን ጥሎኝ የሆነ ቦታ አሳልፎ አያውቅም። እንዳላስብ እንደዚህ ደግሞ ምናልባት በስልክ ቢሆን ምናልባት ከኔ በፊት የተፈጠረ ሊሆን ይችላል እንጂ ከአንቺ በፊት ስለተፈጠረ ነገር እንኳን አይመለከትሽማ። ከአንቺ በኋላ ስለሆነ ነገር ነው አይመለከተኝም። ግን ያው ቢያንስ ለምሳሌ አሁን ከኔ በፊት ትዳር ቢኖረው ወይ ልጆች ቢኖሩት የማወቅ መብት ይኖረኛል። ምክንያቱም ብሩን ስፔንት ሲያደርግ እዛ ላይ እኔም የማወቅ እንትን ስላለኝ ማለት ነው። ግን በጣም በሚገርም ሁኔታ ቤተሰብ ከመጣ በኋላ ደግሞ ሙሉ ፔይመንቱ ሳላሪ ሲገባ ሙሉ ደሞዝ በእኔ አካውንት ውስጥ ነው የሚገባው፣ ትራንስፈር የሚያደርገው። አብረን ነው የቤት ኪራዩን የምንከፍለው፣ ቤት አስቤዛ ኤቭሪቲንግ አብረን ነው የምንሰራው። ከዛ ስተት በኋላ እኔ ትዳሬን ነው የምፈልገው፣ ልጄን ነው የምፈልገው፣ አፈቅርሻለሁ፣ ወድሻለሁ፣ ላጣሽ አልፈልግም ብሎ 2 3 እኔ አልፈልግም ብዬ ትዳር ቤተሰብና ሸማግሌ ቤተሰብ ከተደረገ በኋላ ሙሉ ደሞዝ በእኔ ነው የሚገባው። በቃ ብቻ አብረን ነው ፋይናንሻልም ሆነ ኤቭሪቲንግ
የምናከፋፍለው አብረን ነው። ግን እኔ እንዴት ነው ትዳሬን አምኜ መቀጠል የምችለው? እንዴትስ ነው ከአሁን በኋላ? ምክንያቱም ትዳር ውስጥ እምነት ትልቅ ቦታ አለውና እምነት የለኝም። እኔ ለሱ እምነት የለኝም። ለምሳሌ እንትን ስልኩን በደንብ ስልኩን ፈትሽሻል? ሜቢ ማለት በስልክ ስልኩን ለመሰልሽ አሁን ስልኩን ያው ፈትሽ ነገሮች የሚያምሩ ስልክ ላይ ነው። ታገልሻ ስልክ ላይ ነው። ምን አስታውሽኝ አሁን ባሌትም አይሄድም ስትይ ምን ላይ እንደሰማሁት አላስታውስም። እናንተም ሰምታችሁት ይሆናል። እዚህ ቤት ገብታ ታሪኳን ተናግራ ይሁን ዩቱብ ላይ ይሁን የሰማሁት አይ ዶንት ሪሜምበር። ብቻ ባሏ በጣም ቢዚ ነው። ከቤት አይወጣም። ስራው ቤት ውስጥ ነው። ኮምፒውተር ላይ ነው የሚሰራው። አንድ ቀን ጋይስ እናንተ አስታውሱ ስናገር ታሪኩን እዚህ ቤት ተናግራ ይሁን ዩቱብ ላይ ሰምተነው ይሆን አላውቅም። ብዙ ጊዜ የዩቱብ ታሪኮችን እዚህ ጋር ከፍቻ አብረን ስለምንሰማው አንድ ቀን ቤት እያጸዳች ባሏ ተኝቶ የባሏን ክፍል የባሏን ኦፊስ እያጸዳች፣ ቤት ውስጥ ኦፊስ አለው ኦንላይን ነው የሚሰራው። እያጸዳች ላፕቶፑ ጢን ይላል። ስትከፍተው የብልግና ነገር የሚላላከው ከቤት አይወጣም። የብልግና ነገር አብሯት ምናምን አይተኛም ረጅም ጊዜ። ሌሊት እሱ ኮምፒውተር ላይ ስለሚያደር እሷ ደግሞ ቀን ልጆቹን ቤቷን ስታጸዳ ምግብ ስታበስል ልጆቹን ትምህርት ስትልክ ምን ስለምትል ቀን ቤት ውስጥ ሩጫ ናት፣ ይደክማታል፣ ትተኛለች። ቤታቸው ምቹ ነው ማለት ፋይናንሻሊ በገንዘብ ምናምን ምንም አልተጎዳችም። ገባሽ? ደስተኛ ናት። አርቧት አያውቅም። ትለብሳለች፣ ብር ስጠይቀው ይሰጣታል። እና እሱ በኦንላይን ነው የሚሰራው። ቤት ውስጥ ነው ኦፊሱ፣ ቤት ውስጥ ነው፣ ኮምፒውተር ላይ ነው ስራው። ስትከፍተው የብልግና የሚላላከው ጭራሽ ወንድ ለወንድ ሳይቀር ይላላካል ቪዲዮ ምናምን፣ የብልግና ቪዲዮ። ምን እያደረገ ነበር እሱ? ከቤት ግን አይወጣም። ገባሽ? ስለዚህ ከቤት ብቻ አይደለም። ምናልባት ስልኩን ቼክ አድርጊ። አሁን ቴሌግራም ላይ ከሴት ጋር ፎቶ ሲላላክ እንዳገኘሽው ሌላም ነገር ካለ በደንብ ፈትሽም። አንቺ ግን ትኩረትሽ ገንዘብ ላይ ነው፣ ያጠፋው ገንዘብ ላይ ነው። እኔ በአንቺ ቦታ ብሆን ገንዘቡ በቁማር በሰርግ አጠፋሁት ካለኝ ገንዘቡን ትችል እዚህ ጉዳይ ላይ ነው ማተኩረው። አዎ ልክ ነሽ። ግን እኔ ያው ስልኩን ለማየት እንኳን ብሞክር እንኳን ስልኩ ላይ የሆነ ነገር አገኛለሁ ብዬ አላስብም። ለምን